ቤተሰቦቼ እንግዲህ ከስንት ሰዓት በኋላ ተመልሼ መጥቻለሁ። ቪዲዮ እንዳይረዝም በመጀመሪያ በምን አይነት ማጠብ ይቻላል የሚለውን ካሳየኋችሁ በኋላ ከብረት ድስት ውስጥ እቃዎችን ማጽዳት የምፈልጋቸውን እቃዎችን ከጨመርኩኝ በኋላ ያው ቪዲዮ አቁሜ ነበረ። አሁን ላይ ከዛ በኋላ ለሰዓታት ያህል ውስጥ እነዚህን ጨምሬ ማለት ነው እንትን ሲል ቆይቷል። እስኪ ጥጄው ልክ ሲንፈቀፈቅ ቆይቷል ማለት ነው። በደንብ በቃ ለሰዓታት ብረት ድስት ውስጥ ማለት ነው እነዚህ አብረው ሲንፈቀፈቁ መቆየት አለባቸው ማለት ነው። በደንብ ማለት ነው። እኔ እንጃ እና ከውስጥ ያለው ቆሻሻ ምናምን ጽድት ነው የሚለው ራሱ ፏ ነው የሚለው። ከዛ በኋላ እናንተ አውጥታችሁ እያንዳንዱ እያወጣችሁ ምንድነው ያውና በዚህ ፏ አድርጋችሁ ማለት ነው። ሳሙናም አይልም ውሃ እየጨመራችሁ ፏ አድርጋችሁ ታጥቡታላችሁ ማለት ነው። ያው ካጠባችሁት በኋላ ራሱ ይደርቃል። አሁን ከደረቀ በኋላ ምናምን አጣጥቤ ፋፈሽ አድርጌ ነው ያመጣሁላችሁ እና መጀመሪያ የነበረ እቃና አሁን የነበረ እቃ እንዴት ነው የሚለውን ነው እንግዲህ የምናየው ማለት ነው። እስኪ ከዚህ ሊጀምር። ይቺ ታያታላችሁ። ይቺ የሻይ ማፍያ ነበረች እና ይሄ ማለት ነው ታያችኋል፣ ፏ ብሏል። ያውና እኔ እንግዲህ የትኛውን እቃ እንደማሳያችሁ አላቅም። ሁሉም በቃ ጽድት ያለ ነው ወላሂ ማለት ነው። በቃ አዲስ ነው፣ ጽድት ያለ ደስ ሲል ራሱ ምናምን። እንግዲህ የተወሰነውን ላሳያችሁ። ይሄ ደግሞ ቡና ማፍያ ነው። ኦኬ ይሄ ደግሞ ብረት ድስት ነው ያውና ይህችም ደግሞ የብረት ድስት ግጥም ነች። ብስሚላ ይሄም እንደዛው ኦኬ። ይሄ ደግሞ የኬክ መስሪያ ይታያችኋል። ያያችሁ ጽድት ብሎ ያሰላም እንዴት ደስ እንደሚል። ይሄም ይታያችኋል ብረት ድስት ነው ኢንሻአላህ። ይሄ ራሱ ይሄ ደግሞ ከታች እንዴት ነበረ። ይሄ የሻይ ማፍያ ታይ ብቻ እንዴት እንደ ጸዳ ነው ማሳያችሁ። እዚህ ጋር ደግሞ ብረት ድስቶች ነበሩኝ ያውና ብረት ድስት እስኪ ጥቁር ያለ ነበር ነገራችሁ ላይ። ይሄ አሳይቻችኋለሁ በጣም ማለት ነው ጥቁር ብሎ ምናምን ራሱ እንዴት እንደሚያስጠላ ነበር። አሁን ላይ ያው ይሄ የኒኬሉ ብረት ድስት ነው ታያችኋል እንዴት እንደጸዳ። እንደውም ቪዲዮ ላይ ማለት ነው አያስታውቅም። እዚህ ያብረቀርቃል አዲስ ነው የሚመስለው ከታች ምናምን። ይሄም እንደዛው ይሄም እንደዛው ያው ይሄን አላሳየዋችሁም ግን ጥቁር ብሎ ነበረ ወላሂ ያውና እንግዲህ እንደዚህ አድርገን ማለት ነው የቆሽሹ እቃዎችን በዚህ መልኩ እንደዚህ አድርገን ሳሙናና ባኪንግ ሶዳ እንዲሁም ደግሞ ምንድነው የማጽጃ ምልህ ነው የሚባለው አላቅም፣ ስኳር ነው የሚመስለው። እሱ ቢኖርም ባይኖርም ችግር የለም። ዋናው ነገር ሳሙናና ቤኪንግ ሶዳ ይኖር ማለት ነው። አለቀ። በሱ ትልቅዬ ጎላ ብረት ድስት ላደርጋችሁ ለሰዓታት ቢያንስ ለ2 ሰዓት ነው ግን እያገላበጣችሁ ነው ማለት ያኔ ውሃው በጣም ብዙ ካልሆነ ግዴታ በአንድ ጎን አድርጋችሁ መልሳችሁ በሌላኛው ጎን መቀየር ስላለባችሁ ማገላበጥ አለባችሁ። ለዛ ለ2 ሰዓት ለ1 ሰዓት ያህል በደንብ አድርጋችሁ
እሳት ላይ ታቆዩታላችሁ ማለት ነው። ከዛ ውጥት አድርጋችሁ በዚህ እስጫ ማለት ነው ፏፍ ማድረግ ነው። ሽት እያደረጋችሁ ታጠሩታላችሁ ማለት ነው። ከዛ በኋላ ይህን የመሰለ ፏ ያለ ቆንጆ እቃ ጽድት ያለ ማለት ነው ተሰርቶበት የማይታወቅ የመሰለ እቃ ይወጣል ማለት ነው። እና ይሄን ይመስላል። ያው ምንድነው በሽቦ ምናምን እየፈቀፈቀን እጃችንን ከምንጎዳ እጃችንን ከምናበላሽ ይሄ በጣም አሪፍ ቀላል የሆነ ዘዴ ነው ብዬ እላችኋለሁኝ። እንግዲህ ቪዲዮን ከወደዳችሁት ማለት ነው ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።